ለምን እንደዚህ ትሆኛለሽ? ኪራ ቤቲ እኮ አበደች። ታዲያ እኮ አንቺ ምንም ያደረግሽው ነገር የለም። ከመጀመሪያውንም እሷ ነግራኝ ነበር። አንተን ካጣች መኖር እንደማትችል ፍቅሯን እንዳላደፈረስባት አስጠነቅቃኝ ነበር። እኔ ግን ያው አደፈረስኩባት። ጽናቴ በፈጠረሽ እንደዚህ አትሁኝ። የኔና የሷ ፍቅር እኮ ካበቃለት ቆይቷል። አንቺ ምንም አላደረግሽ። ቢሆንም እኔ እንደዚህ ሆና ሳያት በጣም ነው የከፋኝ። ጽናቴ በፈጠረሽ አታልቅሽ። እስኪ አስታውሺ። ቆይ ቤቲ ለአንቺ ምን አይነት ሴት ነበረች? እሷ ክፉ ሆነችብኝ ብዬ እኔ ክፉ መሆን የለብኝም እኮ። ምን አይነት ቅልብ ያለሽ ሴት ነሽ? ይህን ሁሉ ነገር አድርጋሽ እንኳን አሁንም ስለ እሷ ነው የምትጨነቂ? እኔ ቅልብ ራስ ወዳዷ ቤቲ ወይም ለኔ ባይዋ ቤቲ ዛሬ እንግዲህ በኪራ ፍቅር አበድኩ ወይም ራሴን ሳትኩ ብላ ከጎዳና ወጥታለች። ከዚህ በፊት ኪራንና ጽናትን ለማለያየት ብዙ ነገር ያደረገችው ቤቲ አበደች። ናሆም ደግሞ ለምሮ እንደሚያፈቅራት ፍቅሩን ገለጸላት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበል እያልኩኝ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ባለፈው ክፍል እንግዲህ ቤቲ ቀለበት ሊደረግልኝ ነው ለኔ ሊያደርግልኝ ነው ብላ ለጽናት በተዘጋጀው ፕሮግራም ላይ ቀጭንባ እያለች እንደመጣች እናስታውሳለን። ከዛም ኪራ ብድግ በማለት ዛሬ ፍቅርን የመለስኩበት ቀን ነው፣ አንድነት ወይም ሰራተኛዋ የምትናገረው ነገር አለ በማለት ከዛ አንድነትም ያለውን ነገርና ቤቲ የምታደርገውን ዝርዝር አድርጋ የቤቲን ሴራ አጋለጠች። ከዛ ኪራም ከዚህ በኋላ ቤቲን አይኗን ማየት አልፈልግም አለ። ከዛ ቤቲ አበድኩ በማለት ከቤት እንደወጣች ነበር ያለቀው። ዛሬ እንግዲህ በር ላይ ወጥታ ውጭ ላይ ከአንድነት ይዛት ወጥታ ማለት ነው። ራሷን መቋቋም አልቻለችም። ቁጭ ምትላለች፣ ትነሳለች፣ አንዴ ትዘፍናለች። ከዛም በሁኔታው የተገረሙት እነ ኪራም ጽናትም ናሆምም ምሩም ወጥተው አዩዋት ማለት ነው። ሰራተኛዋ በጣም በሁኔታው ግራ ተጋብታ አንዴ ካጠገቧ ቁጭ ትልና ደገፍ ታረጋታለች። ቤቲም ኪራን ስታይ እስኪ ልዝፈንለት ማይክ የታለ በማለት ማይክ በማስመሰል አንድ ስንጥር ወይም እንጨት አንስታ መዝፈን ጀመረች። አበደች ይሉኛል፣ አዋ ብቻለሁ፣ ምክንያቴ ኪራ ነው እያለችም ታንጎራጉራለች። በሁኔታው የተገረሙት ጽናትም በጣም ተገርማ ትክብላ ታያታለች። ናሆምም የሚያደርገው ነገር ጠፍቶበታል። ኪራም ግራ ተጋብተዋል። ሁሉም በነገሩ ግራ ተጋቡና ዝም ብለው ማየት ጀመሩ። ከዛ ናሆምም እኔ ለእህቷ ልደውል ነው አለ። ኪራም እሺ ደውልላት አለው። ከዛ ናሆምም ለእህቷ ደወለ። ጽናትና ኪራ ተያይዘው ወደ ቤት ገቡ። ከዛ ጽናት በሁኔታው በጣም ተገርማና ተጸጽታ ተከዘች። አልጋም ላይ ቁጭ ብላ በቃ ከራሷ ጋር አልነበረችም። ኪራም ምን ሆነች ነው ጽናት ለምን እንደዚህ ትሆኛለሽ ይላታል። ቤቲ እኮ አበደች ኪራ ትለዋለች ጽናትም እና በአንቺ ምክንያት እኮ አይደለም ይላታል። አዎ በእኔ ምክንያት ነው እንጂ እኔ አንተን ኪራን ካጣሁ በህይወት እንደው አልኖርም ወይም ሰው አልሆንም ትለኝ ነበረ። ከትዳሬ ወይም ከህይወት ሽሽ ራቂ ትለኝ ነበረ። ግን ይኸው የእሷን ትዳር አፈረስኩባት ምናምን እያለች ጽናት ትጸጸታለች። የኔና የእሷን ፍቅር ካለቀ እኮ ቆይቷል ወይም ከተለያየን ቆይተናል እኮ አንቺ አይደለሽም ይላታል ኪራ። አይ እኔ ነኝ እንጂ ነግራይ ነበር እኮ አንተን አታ ሰው እንደማትሆን ትለዋለች። ኪራ ምን አይነት ሴት ነሽ ግን አንቺ ያውን ቤቲን ለቤቲ ታዝኛለሽ፣ ስንት ነገር አድርጋሽ እስኪ ቆም ብለሽ አስቢ ይላታል። ጽናትም አይ ቤቲ ክፉ ሴት ሆና ያን ሁሉ ብታደርግ እኔም ክፉ መሆን የለብኝም አሁን ላይ በጣም አሳዘነች ትለዋለች። ኪራም በነገሮች በጣም ይገረማል። አይ አሁን እኔና አንቺ ማሰብ ያለብን ስለ ቤቲ ሳይሆን ስለ ወደፊቱ ህይወታችን ነው ይላታል። እንደገና ቅፍ አድርጎም ይስማታል። ከዛም እኔ አሁን አንቺ ግን ቤተሰቦችሽ ጋር ሽማግሌ ልኬ ከዛ እልል ባለ ሰርግ ነው ማግባት ፈልገው ይላታል። ከዛም ጽናት ፈገግ ማለት ጀመረች። እንባሽም ማየት አልፈልግም እያለ ይጠራርግላታል። በእጆቹም ጸጉሮቿን ተመሳስ እያደረገ
ሲጠራረግላትም በሆን እኔ አንቺ ስስቂ እንጂ ስታለቅሽ ወይም ስታኮርፊ ማየት አልፈልግም ይላታል። ከዛም እንደዛ ሲላት እሷን ፈገግ አለች። ፈገግታሽን ማጣት አልፈልግም ይላታል። ጽናትዬ ስስቂ እኮ ነው የሚያምርብሽ ይላታል። ጽናትም አንተ እስካለ ድረስ እስቃለሁ ትለዋለች። ኪራም እኔ ሁሌም ከጎንሽ ነኝ እወድሻለሁ ይላታል። አፈቅርሻለሁ ሲላት ጽናትም እኔም አፈቅርሃለሁ አለችው። እጆቿን ሳም እያረገ እቅፍ አረገ። ቤቲም ከአንድ ጎዳና ላይ ወጥታ ቁጭ ብላ ጥርሶቿን ትፍቃለች። እንደ ሻሽ ነገር ፌስታልም አስራለች ጭንቅላቷ ላይ። ዝናብ እየዘነበ ነበርና ዝናብ እየዘነበ እኮ ነው ኪራ የኔ ፍቅር መጥቶ ይወስደኛል እኮ እያለች ትስቃለች። ብቻዋንም ታወራለች። ናሆሜ ግን በርቅ ቁጭ ብሎ ይከታተላት ነበር። በአጋጣሚ የኪራ ጎረቤት ሀና መጣች። ስትመጣም ቤቲ ብድግ በማለት እጇን አነቀቻት። ሀናም በሁኔታው በጣም ተደናገጠች። ቤቲ ናት ሌላ ናት ማለትም ጀመረች። ያለሽን ስጭኝ ልብ ያፈቀረ ልባለሽ ምናምን ትላታለች። በሁኔታው በጣም ግራ የተጋባችው ሀና ውስክክብ ብላ እንጫወት ትልና ሁለት እጇን ትይዛታለች። ሀናም ታማትባለች። በነገሮች በጣም ተደናግጣለች እና ግራ ተጋብታለች። እንጫወት ብላ አዙረኝ አዟዙረኝ የኪራ ፍቅር ወሰደኝ ምናምን እያለች ቤቲ ስትላት ሀና በጣም ደነገጠች። በመካከል ናሆም መጣ። ተሳስቼ ነው ወይስ ቤቲ ናት ትለዋለች። አዎ ቤቲ ናት ይላታል። ምን ሆና ነው ታዲያ ትላለች። ከዛ ናሆምም ሀናም በመገረም ያዋታል። ቤቲም ቁጭ አለች። ኪራዬ የኔ ፍቅር ዝናብ እየዘነበ ነው መጥተው ይወስደኛል አይደል ትላለች። ሀናም ትንሽ ቆመች አየቻትና እኔ ከዚህ በላይ ይህን ያክል ቆሜ ማየት አልችልም ብላ ጥላቸው ሄደች። ከዛም በመካከል ናሆሜ ጋር ስልክ ተደወለ። ቤቲም ኪራ ነው የደወለው፣ ኪራ እኮ ይወደኛል መጥቶ ይወስደኛል ዝናብ እኮ እየዘነበ ነው ትለዋለች። ናሆምም አዎ ይመጣል ኪራ ነው የደወለው ይላታል። በነገሮቹ በጣም ግራ ተጋብቶና አዝኗል ናሆሜ። ፊቱ ልክ አይደለም። ቤቲን ያያታል ግን ደግሞ ግራ ተጋብቷል። ቤቲም ብቻዋን ትስቃለች፣ ብቻዋንም ታወራለች። ናሆሜ ግራ ግብት አለው። ከዛም ወደ ቤተሰቦቿ ቤት ወሰዳት። ስልክ የደወለው እሷ ቤተሰቦች ጋር ስለነበረ ወደ ቤተሰቦቿ ወሰዳትና ወደ እነ ኪራ ቤት ተመልሶ መጣ። በሁኔታው ግራ የተጋባችው የኪራ ጎረቤት ወይም ሀና ወደ ጽናት ቤት ሄደች። ጽናትን አገኘቻትና እኔ እኮ ማመን ያቃተኝ ትላታለች። ጽናትም እኔም እኮ እንደዚህ እንዲሆን አልፈለግኩም ነበር ትላለች። ቆይ እኔ የትጅ ነው የሁሉ ነገር የተፈጸመው ትላለች ሀና። ጽናትም እነ ማዘርጋ የሄዳችው ቀን ነው ትላታለች። ከዛም ሀና ወደ ባለቤቷ ጋር ደወለች። እነ ጽናት ጋር ነኝ ና ትለዋለች። ከዛ እንደዚህ እንዳለ ናሆም መጣ። ናሆም ሲመጣ ሀና ወሰዷት ትለዋለች። ናሆሜም አዎ በስንት መከራ አስገብቻት መጣሁ ቤቷ ይላታል። ፈጣሪ ሲቀጣ በዱላ ይማታል ይባላል። ታግሶ አቅሏን አሳጣት በማለት ተመልሰለታለች ሀና። ናሆሜም እኔ ግን ታውቃላችሁ ቤታ ይገባታል ባልልም ግን ቅጣቷን ነው ያገኘችው ይላል። ጽናትም እኔ አልዋሻችሁም ቤቲ በጣም አሳዝናኛለች፣ በዛ ላይ እንደዚህ የሆነችው በእኔ ምክንያት እንደሆነ እየተሰማኝ ነው ትላለች። ሀናም ጽናት ምን ማለት ነው ትላታለች። እኔ እንጃ በእኔ ምክንያት ኪራን በማጣቷ እኮ ነው ቤቲ እንደዚህ የሆነችው ትላለች። ናሆምም ጽናት ኪራን ያጣችው እኮ ድሮ ነው፣ እሷን የከበዳት አምኖ መቀበሉ ነው እንጂ ይላታል። ሀናም ጽናት ይህ ሀቀኝነት በዚህ ምድር ላይ ምንም አይጠቅምሽም ትላታለች። ይልቁንስ የወደፊት ህይወትሽን ኖሪ ትላታለች። ናሆምም አዎ ጽናት ልክ ናት ይላታል። በሷ ቦታ አንቺ ብትሆኝ ያበድሽው ቅንጣት ያክል አታስብልሽም ነበር። እንደውም
ሻምፓይን ገዝታ ነበር የብደትሽን ቀን የምታከብርልሽ ይላታል። ጽናትም ለሰው አዘኝቷ ወይም ደግሞ መልካም ልብ ያላት ልጅ ስለሆነች ሰው ከፍ ነው ተብሎ እኮ ክፉ አይዋልም፣ ብቻ ፈጣሪ ጤናዋን ይመልስላት ትላለች። ይህ በእንዲህም እንዳለ የሀና ባለቤት መጣ። ምን ተፈጥሮ ነው ጽናት ንገሪኝ እስኪ ደህና አይደላቸውም ይላል። ቤቲ አበደች ትለዋለች ሀናም። ቤቲ ማናት ይላል። ጽናትም የድሮ የኪራ ፍቅረኛ ናት ትለዋለች። ወይ እንደውም እኮ ቸኩዬ ልብ አላልኳትም እንጂ አይቻታለሁ ይላል። አዎ የሀናም ባለቤት ሀናም አዎ እዚህ አካባቢ ነበረች ትለዋለች። ሌላ ምን ይባላል ፈጣሪ ማራት እንጂ ይላል። እዛ ናሆሜም ኪራ ጧት ይወጣ አልመጣም ይላታል። ጽናት አዎ አልመጣም ትላለች። ሀናም ባለቤቷን ይዛ አረ እንሂድ ትላለች። ጽናትም ቡና ሳትጠጡ ትላለች ማለት ነው። በዚህ በጠራራ ፀሐይማ ቡና ጠጥተሽኝ እዚሁ ቀልጬ እኔም ማፈሱ ነው የሚተርፍሽ ትልና እየቀለደች ማታ እንመጣለን በማለት እሺ ጽናትም ማታ ባንዳፍ እንዳትቀሩ በማለት ሸኝቻቸው እነሱም ብድግ ብለው ሄዱ። ከዛ ናሆሜም ምሮ የት ሄዳ ነው ይላታል ጽናትን። ወይ ምሮ ክላሷ ገብታ አሁን ተኝታለች ትለዋለች። እኔም ልሄድና ልረብሻታ ይላል። ጽናት አራት ረብሻት ትለዋለች። ቆይ ትንሽ ልረብሻት ይላል። ከዛም ምሮ ክላስ ሄደ። ወይ የኔ ቆንጆ ስተኛ ደግሞ እንዴት አባቷ ነው የምታምረው ይላል። እንዲሁ በእንደዚህ ያለ እጎኗ ጋደም እንዳለ እንቅልፍ በዛው ይዞት ሄደ። ከዛም ተኝተው አዳሩ እዛው ማለት ነው። ከዛ ኪራ መጣና ከጽናት ጋር እስኪኔው የት ሄደው ነው ይለዋል ማለት ነው። ክላስ ሲገቡ ትቅፍቅፍ ብለው ተኝተዋል ማለት ነው። ወይኔ እንዴት እንደሚያምሩ ትላለች ጽናት። ሲያስቀን ነው ትላለች ማለት ነው። ከዛ እኔም እኮ እችልበታለሁ ይላል ኪራ። ምኑን ትለዋለች። ማቀፉን ነዋ ይላታል። ጽናት ታፍራለች። ልሳመች ሲላትም ትላው ትሄዳለች። ናሆምም ለምሮ በጣም እንደሚወዳትና እንደሚያፈቅራት ይነግራታል። እንደዚህ እየተዋደድን ለምንድን ነው የምንራራቀው? እኔ ግን በጣም ነው የምወድሽ የማፈቅርሽም እንዴት ብዬ ላስረዳሽ ይልና በእጇ ልቡን ደገፍ አድርጎ አዳምጪ እስኪ ልቤን ይላታል። ምሩ እኔ ለአንተም ሆነ ሴት አይደለሁም ትለዋለች። አውቃለሁ ልብሽን ያምሻል፣ ግን ሰው ሁሉ ሙሉ አይደለም፣ አንዱ የጎደለውን አንዱ እየሞላን እንኖር ይላታል። ናሆም አታስጨንቀኝ ትለዋለች። በላውን እኔ ተባብለው ወደ እነ ኪራ ቤት ይመጣሉ። ጽናትና ኪራም እንደሚወዳት እንደሚያፈቅራት ይነግራታል። ጽናትም እኔ ግን አላሳፍረህም አይደል? አንደኛ የከተማ ልጅ አይደለሁም፣ ሁለተኛ እንዳንተ የሀብታም ልጅ አይደለሁም፣ ሲቀጥል ሶስተኛ ሰራተኛ ስትለው እንዳጨርሸው ይላታል። ኪራም ምንም የሚጎልና የሚያሳፍር ነገር የለሽም፣ ለእኔ ሰው ያላየው ውበትሽ አንጸባርቆ እንደ ፀሐይ ይታየኛል ይላታል። አፈቅርሃለሁ እወድሃለሁ ትለዋለች። እወድሃለሁ አይባልም፣ አፈቅርሻለሁ ሲባል አፈቅርሃለሁ ነው የሚባለው ትለዋለች ይላታል ኪራ። ጽናትም እሺ አፈቅርሃለሁ ብለው እዚህ ጋር ያለቀ ማለት ነው ዛሬው እና በጣም ደስ ይላል። የኪራና የጽናት ፍቅር ያ ሁሉ ፈተና ተፈትኖ አሁን ለዚህ ፍቅር መብቃታቸው በጣም ደስ ይላል። ቤቲም የክፋት ጥግ አንዴ መድኃኒት ስትሰጣቸው፣ አንዴ ሌላ ነገር ስታደርግ፣ አንዴ በሰራተኛ አንዴ ደግሞ ቪዲዮ ያስኩ ብላ የራቁት ቪዲዮ ይዣለሁ እያለ ስታስፈራራቸው እግዚአብሔር ያጣምረውን ሰው አይለያየውም እና የእነሱ ፍቅር እያበበ ነው ማለት ነው። እሷም ተንኮል ሰው የዘራውን ነው የሚያጭደው እንደሚባለው ተንኮል ስታበዛ ነበር። አሁን እሷ አጋብዳ ጎዳና ወጣች ማለት ነው። እና ለዛሬው ይህን ይመስላል። በቀጣይ እንግዲህ ደስ በሚል ፕሮግራም ወይም ደግሞ ቀጣዩ በጣም ደስ ይላል ማለት ነው። እንግዲህ ቀጣዩን አብረን የምናየው ይሆናል። እስከዛው ድረስ ቸር ሰንብቱ።